بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أيها المؤمنون والمؤمنات السلام عليكم ورحمة الله تعالى وبركاته إيه مركز إسماعيل የዲን ትምህርት የምንማማርበት ቻናላችን ነው። ኢንሻአላሁ ተዓላ ዛሬ የምንጀምረው ኪታብ ቃዒደቱ አኑራንያ ይላል። ቁርአን ለመማር ቁርአን ለመጀመር የመጀመሪያ መስፈርት የሚሆነው እና በጣም ቁርአናችን እንዲገራልን ዘንድ በተለይ ቁርአን ቀርተን የማናውቅ ሰዎች እንደዚሁም ቁርአን እየቀራን በጣም የምንቸገር ሰዎች ተጅዊድን በቀላል ዘዴ የምንገነዘብበት የሆነ በጣም አጭር መሳጭ እና ጣፋጭ የሆነ ኪታብ ኢንሻአላህ ሼኽ ሙሐመድ ኑር ሙሐመድ ሐቃኒ ረሂመሁላህ ረህመተን ዋሲዓ አዘጋጅተውልናል ማለት ነው። እሱን የምንመለከት ይሆናል። ቃዒደቱ ኑራንያ ከመማራችን በፊት እንግዲህ ምንድነው የሚያስፈልገን? ማስታወሻ መያዝ ያስፈልገናል ማለት ነው። ማስታወሻ መያዝ ሲባል ደብተር እስክሪብቶ መያዝ ያስፈልገናል ማለት ነው። እየጻፍን እየተረዳን እያንዳንዷን አህካም እያንዳንዱ ደርስ ላይ አዳዲስ የማናውቀው አህካም ስላለ ያንን አህካም መሸምደድ መያዝ ይኖርብናል። አንደኛ ስንጽፍ ይገባናል ማለት ነው። በምንጽፍ ጊዜ ይገባናል ማለት ነው። እንደዚሁም ደግሞ በሙራጃ በምናደርግ ሰዓት ማለት ነው። ሙራጃ በምናደርግ ጊዜ አንሸገርም ማለት ነው። በቀላሉ ሙራጃ እናደርጋለን ማለት ነው። በምናስቀራ ጊዜ የሆነ ባብ ላይ ቅንጭላታችን ቢረሳው ያንን ማስታወስ አይቃተንም። በቀላሉ እናስታውሰዋለን ሄደን እናነባዋለን ማለት ነው። በምናስቀራም ጊዜ አንሸገርም ማለት ነው። እዚሁ ሶደቀተል ጃሪያ የሚሆን ኪታብን በቀላሉ ስንማር አዘጋጀን ማለት ነው። ሁላችንም እየጻፍን እየተረዳን ያልገባን እየጠየቅን መማር ይኖርብናል ማለት ነው። በዚህ ቪዲዮ ላይ እንግዲህ ስለ ሼኽ ሙሐመድ ኑር ሙሐመድ ሐቃኒ እና ስለ ቃዒደቱ ኑራንያ ጠቀሜታ ዙሪያ ስለ ሼኹ ታሪክ የተወሰነ መግቢያ ማለት ነው ሙቀዲማ እንመለከታለን ማለት ነው። በዚህ ባብ እንግዲህ በዚህ ቻናል ማለት ነው የምንማረው ስለ ተጅዊድ ስለ ቁርአን እና እንደዚሁም ስለተለያዩ አቂዳ ትምህርቶች የተለያዩ አጫጭር ኪታቦችና የተለያዩ ምክሮችን የምንማር ይሆናል ኢንሻአላሁ ተዓላ። አላህ ሱብሓነሁ ወተዓላ ተወፈቀን ደግሞ ማለት ነው ቁርአን ተፍሲርም የተወሰነ የምንመለከት ይሆናል ማለት ነው ኢንሻአላሁ ተዓላ ማለት ነው። ወደፊት የምንቀጥል ከሆነ ማለት ነው ኢንሻአላሁ ተዓላ ናም። እና እንግዲህ ሼኽ ሙሐመድ ስማቸው ሼኽ ሙሐመድ ኑር ሙሐመድ ሐቃኒ ይባላሉ። ሼኹ እንግዲህ ሐዲስ ላይ ለየት ያለ ብቃት የነበራቸው ሼኽ ነበሩ። እንደዚሁም ቁርአን ላይ ለየት ያለ ብቃት ነበራቸው። ቁርአንን የተማሩት መዲና መጥተው ነው። እንግዲህ የበፊት ዑለሞቻችን መዲና ነው እንግዲህ የዲን ትምህርታቸው መጥተው የሚወስዱት ማለት ነው። ሼኹ የተወለዱት ማለት ነው የዛሬ 1272 ዓመተ ሂጅሪይ ሲሆን የሞቱት ደግሞ የዛሬ 1343 ዓመተ ሂጅሪይ ሙተዋል። አላህ ሱብሓነሁ ወተዓላ ረህመተን ዋሲዓ ሰፊ የሆነ እዝነትን ይዘንላቸው ማለት ነው። ሁላችንም በመልካም ነገር ላይ መበረታታት ይኖርብናል ማለት ነው። አላህ ሱብሓነሁ ወተዓላ ቀርተው ከሚጠቀሙ ሰዎች አላህ ያድርገንና ማለት ነው። አላህ ሱብሓነሁ ወተዓላ በክታቡ ምን ይላል? ወረቲሊል ቁርአነ ተርቲላ ይላል። ቁርአንን እያስተነተናችሁ እያሳመራችሁ ረጋ ባለ አቀራር ቅሩት ይላል ማለት ነው አላህ ሱብሓነሁ ወተዓላ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኸይሩኩም መን ተዓለመል ቁርአነ ወዐለመ፣ ከእናንተ በላጭ የተሻለ ሰው ብሎ ማለት ቁርአንን ተምሮ ያስተማረው ሰው ነው ብለው ይነግሩናል። ናም ለዚህ ሐዲስ ለመስራትም ሲባል እንግዲህ ይህንን ሐዲስ ካስተላለፉት ከራዊዎቹ ማለት ነው ለ40 ዓመት ያክል ቁጭ ብሎ ቁርአንን ሲያስቀራ የነበረ ሶሃባ ነበር ይባላል ማለት ነው። ናም እንግዲህ ይሄ ኪታብ ስንመለከት ማለት ነው ሼኹ አገራቸው ህንድ ነው። ይሄ ኪታብ የጻፉት እዛው አገራቸው እዛው ህንድ ሀገር ውስጥ ነው ማለት ነው። ይሄ ኪታብ እንግዲህ ያዘመን ላይ ማለት ነው ወደ ሌላ ሀገር መሰራጨት አልቻለም ነበረ። እዛው ከጻፉት በኋላ እዛው ህንድ ሀገር ውስጥ ማለት ነው ለ100 ዓመታት ያክል ማለት ነው ሰዎች ሲጠቀሙበት እዛው ህንድ ሀገር ያሉ ሰዎች ብቻ ነበሩ የሚጠቀሙበት ማለት ነው። ወደ ሌላ ሀገር መሰራጨት አልቻለም ነበረ ማለት ነው። ወደ ሀገራችን ራሱ ብንመለከት ማለት ነው የዛሬ 10-15 ዓመት ቢሆነው ነው እንጂ ከዛ በፊት ቃዒደቱል በግዳድያን እንጂ ቃዒደቱ ኑራንያ አስለን ስሙን ራሱ አናውቀውም ነበረ ማለት ነው። ናም ይሄ ኪታብ
እየተሰራጨ የሄደው ማለት ነው የዛሬ ማለት ነው 1419 ዓመተ ሂጅሪ ጀምሮ ነው እየተሰራጨ ሄደው የዛሬ 26 27 ዓመት አካባቢ ነው ወደ የተለያዩ ሀገራቶች እየተሰራጨ የሄደው ማለት ነው። ኪታቡ ላይ ማለት ነው መሐመድ ፋሩቅ መሐመድ ሐራኢ የሚል አለ። ኪታቡ መግቢያ ላይ መጀመሪያው ላይ ታች ላይ መሐመድ ፋሩቅ መሐመድ ሐራኢ የሚል አለ። ይሄ ሸህም እንግዲህ ከሙአሊፉ ያልተናነሰ ማለት ነው ከኪታቡ ጸሐፊ ከሙሐመድ ኑር መሐመድ ሐቃኒ ያልተናነሰ አስተዋጽኦን አበርክቷል። ይህ ኪታብ ወደ ተለያዩ ሀገራቶች ተሰራጭቶ ማለት ነው ሰዎች ቂራታቸውን እንዲጠቀሙበት የተለያየ አስተዋጽኦን አበርክቷል። ሀታ ይሄ የመጀመሪያ ጊዜ አፕሊኬሽን ላይ ያለው ድምፅ ራሱ የሙሐመድ ፋሩቅ ሙሐመድ ሐራኢ ነው ይባላል ማለት ነው። ናም አላህ ሱብሓነሁ ወተዓላ ለሱም መልካም ስራውን አላህ ሱብሓነሁ ወተዓላ ይቀበለው፣ በጀነተል ፊርዶስ ሁሉንም ያኑራቸው። እኛንም ወደፊት ጀነተል ፊርዶስን አላህ ሱብሓነሁ ወተዓላ በሰላም የምንገባት አላህ ያድርገን። ቃዒደቱ ኑራንያ ተጥቅሞቹ የተወሰነ ተዘረዝር ማለት ነው። ላልቀራ ሰው ቁርአን ምንም ላልቀራ ሰው ትክክለኛ የሆኑ የአረበኛ ፊደላቶችን በትክክለኛው አቀራር በትክክለኛው አወጣጣቸው አሳምሮ እንዲቀራና እንዲያወጣ ይረዳዋል ማለት ነው። ቁርአን ለተወሰነ ለሚቀራ ሰው ደግሞ እየተንተባተበ ያስቸግረው ለሚቀራ ሰው ሲፋውን ጠብቆ መኻረጁን ጠብቆ እንደዚሁም ማለት ነው የተለያዩ የተጅዊድ አህካሞችን ጠብቆ በአጭር ጊዜ ውስጥ ቁርአኑን እንዲቀራ ያደርገዋል። ቃዒደቱ ኑራንያን ተረድቶት በአጭር ጊዜ ውስጥ እንዲያው ተረድቶት እየጠየቀ ተገብቶት እየጠየቀ የተማረ የሆነ አካል ማለት ነው በአደርሱል አወልን ብቻ ማለት ነው ተረቶ የቀራ ሰው የሆነ የተጅዊድ አህካም የሆነ የሚያገኘው ነገር አለው ማለት ነው። ቁርአኑን ማስተካከል ይጀምራል ማለት ነው። እና ስንማር ቲንክ እያደረግን እየጠየቅን እየተረዳን ይሄ ነገር እያንዳንዱ ነገር ለምንድን ነው ይሄ ሊሆን የቻለው ብለን እያየን ነው መማር ያለብን ማለት ነው። ይሄ ለምን ሊሆን ቻለ? ምክንያታዊ መሆን አለብን። የምንቀራው ቁርአን ላይ የምናያትን ነገር በጠቅላላ የምናያትን አቀማመጥ የሐርፍ አቀማመጥ ሊሆን ይችላል፣ የጽሁፍ አቀማመጥ ሊሆን ይችላል፣ የእያንዳንዷ ነገር ምልክት አቀማመጥ ሊሆን ይችላል። ይቺ ነገር ለምንድን ነው ብለን መጠየቅ ይኖርብናል ማለት ነው። እንደዚሁም ተረተነው ነው መሄድ ያለብን ማለት ነው። ይሄ ቃል ቁርአን አላህ ሱብሓነሁ ወተዓላ መመሪያችሁ ነው ያለውና መመሪያችን ደግሞ በስነ ስርዓት ልናውቀው ይገባልና ማለት ነው። በአጭር ጊዜ ውስጥ ቂራታችንን ማስተካከል እንድናስተካክል ይጠቅመናል ማለት ነው። ይሄ ቃዒደቱን አኑራንያ አሁን በአሁን ዘመን ማለት ነው በተለያዩ ሀገራቶች ተሰራጭቶ በተለያዩ መርከዛቶች ኦልሬዲ ሁሉ መርከዝ የሚባሉ ቦታዎች እስከሚባል ደረጃ ማለት ነው በተለያዩ ሀገራቶች ተሰራጭቶ ቃዒደቱ ኑራንያ እየተቀራ ይገኛል። በተለይ ህፃናቶች በአማረ ዜማ እየቀሩት ይገኛሉ። በጣም ተለውጡ አንጻር እኛም ልናስቀረው ልናስተምረው ቀርበናል ማለት ነው። የተገራልንን ያክል አላህ ሱብሓነሁ ወተዓላ ያገራልን ያክል ማለት ነው። ይሄ ቃዒደቱ ኑራንያ ከሌሎች ኪታቦች የሚመረጥበት ምክንያት ምንድነው ከተባለ 90 እና 95% የሆነ የተጅዊድ አህካምን የማስገንዘብ ብቃት ያለው ኪታብ ነው ማለት ነው። በውስጡ ያሉት ቃላቶች የቁርአን ቃላቶች ብቻ ናቸው ማለት ነው። በውስጡ ከቁርአን ቃላቶች ውጭ አልተዳሰሰበትም ማለት ነው። ይሄ ደግሞ ማለት ምንድነው? ቁርአንን ገና ቁርአን መቅራት ሳንጀምር ቂራታችን ምላሳችን ቁርአን እንዲለምድ ያደርገዋል። እዚሁ ቃዒዳ ላይ ያለ ምላሳችን እንዲጠረብና እንዲስተካከል ይሆናል ማለት ነው። ያ ደግሞ ለኛ ምን ይጠቅመናል ማለት ነው? ቁርአናችን ስንገባ በአጭር ጊዜ አስተካክለን ለመቅራትም ለመሐፈዝም ይጠቅመናል ማለት ነው። ናም ቅደም ተከተሉ በጣም እያማረ ነው። ሸሁ እንግዲህ ያስቀመጡት ከትንሽ ከፍ እያሉ እያሳደጉ ነው የሄዱትና እኛም በቅደም ተከተሉ ከትንሽ ጀምረን ከፍ እያልን እያሳደግን ነው የምንሄደው ማለት ነው ኢንሻአላሁ ተዓላ ማለት ነው። ትምህርቱ በጣም ጣፋጭ መሳጭ ገራሚ የሚገርም በጣም ጥሩ ጥቅም ያለው በጣም ደስ የሚል ማራኪ የሆነ ትምህርት ነው። እኛም ደግሞ ከተለያዩ ከተጅዊድ አህካሞች ጋር ከጀዘሪ እንደዚሁም ከሂዳያቱ ሙስተፊድ እንደዚሁም ከተለያዩ የተጅዊድ ኪታቦች ጋር ጠቃሚ ከሚባሉ የተጅዊድ ኪታቦች ጋር ጠቀስ እያደረግን አንዳንድ አህካሞችን የምንማርበት ይሆናል ማለት ነው። የቃዒደቱ ኑራንያ ጸሐፊ ይታወቃል። የቃዒደቱ በግዳድያን ብንመለከት ግን አይታወቅም። እንግዲህ የድሮ ዑለሞቻችን የሆነ ኪታብ ይጽፉና አበርክተው ስማቸውን አይገልጹም። ለምን? ሪያን ሽሽት ነው ይላሉ፣ ሊሆን ይችላል ይላሉ። እኛ ደግሞ ዲናችን መውሰድ ያለብን ከሚታወቅ ሰው ትክክለኛ አቂዳ ላይ ካለ ሰው እና እንደዛ ነው መሆን ያለበት ማለት ነው። እና ምንም ቢሆን ሸኹ የቃዒደቱ ኑራንያ ሸህ ስለሚታወቁ ማለት ነው ከእሳቸው ትምህርታችንን መውሰድ ይኖርብናል ማለት ነው። በመጨረሻም እንግዲህ ማስታወስ የምፈልገው ማለት ነው ምንድነው ልንሰለች አይገባም ማለት ነው።
እኛ ብር ለማግኘት ዱንያ ለማግኘት በጣም ብዙን እንለፋለን። ብር ለማግኘት ዱንያ ለማግኘት በጣም ብዙን እንጥራለን። በጣም ብዙን እንለፋለን። በጣም ብዙ መስዋዕትነት እንከፍላለን። ዲናችንን ለመማር ግን ጀነት ለመግባት ከጀሃነም እሳት ለመጠበቅ ከዛ የበለጠ ዱንያ ለማግኘት ከምንለፋው የበለጠ መስዋዕትነት አድርገን መቅራት ይኖርብናል። የአላህ ሱብሓነሁ ወተዓላን ቃል እስከ መቼ ሳናውቅ እንኖራለን? ህይወታችንን ሙሉ የአላህ ሱብሓነሁ ወተዓላን ቃል ሳንቀራ እንኖራለን? ኧረ በጣም ነው የሚያሳፍረው። አማርኛ ስናወራ እኮ ስናንጓድድ አላህ ሱብሓነሁ በጣም ሰዎች ያሳፍራ። ይሄኛ አማርኛ እንችልም ብለን እኛ ቋንቋ እንችልም ብለን እንትን እንላለን ማለት ነው፣ እናፍራለን ማለት ነው። የአላህ ሱብሓነሁ ወተዓላን ቃልስ አንቀራም። ይህ እኮ መቅራት አንችልም ይከብደኛል ብለን ስንል እኛ አላህን ሱብሓነሁ ወተዓላ አንፈራም? እንዴት እስከ መቼ ነው ይሄን ያህል ዓመት ስንቀመጥ እንዴት ቁርአንን ሳንቀራ ቁርአናችን ሳናስተካክል የምን ያክል ጥረት እያደረግን ነው? ጥረት ታደረግን ደግሞ አላህ ሱብሓነሁ ወተዓላ ልፉ የእናንተን ልፋት እኔ ከንቱ ማስቀር ጌታ አይደለሁም የልፋታችሁን እሰጣችኋለሁ ብሏልና ማለት ነው። እና በዚህ በመጨረሻ ማስተዋወቅ ፈልገው ማስታወሻ መያዝ ያልገባችሁን መጠየቅ ያስፈልጋል። እንደዚሁም ይህን ቪዲዮ ለቀሩ ተማሪዎች ማለት ነው ለተለያዩ ሙስሊሞች ማለት ነው ሸር በማድረግ ቂራታቸውን በአጭር ጊዜ ጀምረው ቂራታቸውን እንዲያስተካክሉ አጅሩን ተካፋይ እንድትሆኑ ማለት ነው መልእክቴን አስተላልፋለሁኝ ማለት ነው። ኢንሻአላሁ ተዓላ እኔም በተናገርኩት እናንተን በሰማችሁት የምጠቀም አላህ ያደርገን ማለት ነው። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ ደግሞ አደርሱል አወል ሁሩፉል ሂጃ አልሙፍረዳት የሚለውን በሱ ውስጥ ያሉ የተለያዩ አህካሞችን የምንመለከት ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ።